ሰላም ነኝ ያባት። ሰላም ነኝ ያባት። አታሽቃብጥ፣ ወደ ጉዳይ ግባ። መታወቂያ ማውጣት ፈልጌ ነበር። እንኳን ፈልግ ነገና። ትናንት እኮ ነገና ብለህ መልሰህ ነው የመጣው። ኦኬ፣ ትናንትናው ልጅ ነህ እንዴ? አዎ፣ አስታወስከኝ? እባክህ አላስታወስኩም። ይሁን እሺ፣ መታወቂያ ማውጣት ፈልጌ ነበር። ፍላጎት ብቻ በቂ አይደለም ማለት ሁሉንም መረጃዬን እኮ ይዣለሁ። አንተ ምንድነው ወተት ጥቁር ነው ካልተባለ አይገባም እንዴ? ወተት ጥቁር ነው እንዴ? ቆይ እሺ፣ እዚህ በምንድን ነው የመጣኸው? በእግሬ ነዋ። አዎ በእግርህ አይደለም እሺ፣ መምጣት ያለብህ በሌላ ነገር ነው። ማለት አልገባኝም። እንዴት አድርጌ ላስገባብህ? እሺ፣ ፎቶ ይዘሃል? አዎ ፎቶ ይዣለሁ። ጥሩ። መታወቂያ ይዘሃል? የኔ አባት መታወቂያ እኮ ነው ላወጣ የመጣሁት። እኮ መታወቂያ ያስፈልጋል። መታወቂያ ለማውጣት ምን አይነቱ? እሺ፣ ንግድ ፍቃድ ይዘሃል? እኔ ነጋዴ አይደለሁም። መንጃ ፈቃድስ? ትቀልዳለህ እንዴ? መንጃ ፈቃድ እኔ በፈጣሪ ፈቃድ ነው የሚኖረው። የኔ አባት ተማሪ ነኝ። መታወቂያውን ትሰጠኛለህ? አትሰጠኝም? በጣም ጮክ አፈላህ። እኛ ቀበሌ እንኳን አፍልተህ በርድህን በመከራ ነው። ተመራቂ ተማሪ ነህ? አዎ። አየህ፣ በዚህ ሰዓት ለአንተ የሚያስፈልግ መታወቂያ ሳይሆን ማስታወቂያ ነው። የስራ እኮ ስራ ልቀጠር መታወቂያ ጠይቀውኝ እኮ ነው የመጣሁት። አሁን ትሰጠኛለህ ወይስ አትሰጠኝም? ባልሰጥህስ? ባትሰጠኝ? እኮ መታወቂያውን ባትሰጠኝ? አዎ። ለምንድን ነው የማትሰጠኝ? አዎ እንደዛ ነው የሚያዋጣ። በል 8 ቁጥር ሂድ። 8 ቁጥር እኮ ናት ወደ አንተ የላከችኝ። ልታለቅስ ነው እንዴ? በቃ ይሰጥሃል።